እኔ የምላችሁ ቤተሰብ ራሳችሁን የምታጠፉ ልጆች ግን እሳቢያችሁ ወዴት እየሄደ ነው ያለው? ምንድነው ችግራችሁ? ራስን ማጥፋት እኮ ፋራነት እንጂ አራዳነት አይደለም፣ ነቄነትም አይደለም። ይሄ ከተናቁት በታች መሆን ነው እንዴ! ይሄ በፈጣሪ በኩል የማይወደድ ይቅር የማይባል ተግባር ነው። ስንት መከራ አይተው ያሳደጓችሁን ቤተሰቦቻችሁን ያልፍልናል በልጆቻችን የልጆቻችን አበባ ፍሬ እናያለን ብለው ሲያስቡ ጭራሽ እናንተ እንደዚህ አይነት የወረደ ተግባር ትፈጽማላችሁ? ምን ማለት ነው? እስኪ የት ነው የተማራችሁት? ይሄንን በየትኛው በኩል የተማራችሁት? በዓለማዊ ትምህርት ነው የተማራችሁት? በመንፈሳዊ ትምህርት ነው የተማራችሁት? እንዴ ሪከርድ ሰብሩ ነው እያሰባችሁ ያላችሁት? ምን ታምር ልትፈጥሩ ነው? የትኛው ህይወት ነው ተስፋ ያስቆረጣችሁ? እስቲ ንገሩኝ። ምን አይነት የስነ ልቦና ድክመት ቢደርስባችሁ ነው ይህን ያክል ራስን እስከ ማጥፋት ድረስ የምትደርሱት? ማንም ሰው በምድር ላይ ሲኖር እኮ ደልቶት ተመችቶት ሞልቶት ተርፎት የሚኖር ሰው የለም። ይህን ማወቅ አለባችሁ። የምትበሉት የምትጠጡት ነገር መቼም አታጡም። እንግዲህ ሰው ልጅ የሚያስፈልገው የሚበላው የሚጠጣው ነገር ነው። ከዚህ ቀጥሎ ሌሎች ነገሮች ቀስ እያሉ ነው የሚመጡት እንጂ በአንድ ጊዜ ነገሮቹ ሁሉ መጥተው አየር ባየር ምቾትን መፍጠር አይቻልም። ሳትወጡ ሳትወርዱ ሳትደክሙ ሳትንገላቱ እንደው አየር ባየር ከቤተሰብ እጅ እንደወጣችሁ የራሳችሁን የሆነ ትልቅ ነገር ምናምን ትጠብቃላችሁ እንዴ? ማንም ከሜዳ ተነስቶ እዚህ ደረጃ የደረሰ የለም። እናንተ የምታስቡት ደረጃ ላይ ማለት ነው። ስንት ውጣ ውረዶችን አልፎ መከራዎችን ታግሶ ከመከራ በኋላ መልካም ነገሮች እንደሚመጡ ተስፋ አድርጎ ተስፋ ማድረግ ብቻ በቂ ስላልሆነ ስራ ሰርቶ ጠንክሮ ወጥቶ ወርዶ ለፍቶ ነው ሰው ራሱ ሊቀይር የሚችለው፣ ለቤተሰቡም መከታ ሊሆን የሚችለው፣ ኩራት ሊሆን የሚችለው። አልፎም ደግሞ ከዛ የተሻለ ጥንካሬ ካለ ደግሞ ሀገርንም መጥቀም የሚቻልበት እድል ያለው እዛ ውስጥ ነው። እናንተ እንዴት በተልካሳ ምክንያት እየፈለጋችሁ መርዝ መጠጣት፣ ገመድ አንጠልጥሎ መታረቅ እንዴ! እውነት አሁንም አጨራሽ ደግሞ እንደ ህርፍና ወስዳችሁት የከሌም ልጅ እንደዚህ ሆነች የከሌም ልጅ እንደዚህ ሆነ እየተባለ ጉድጉድ ሲባል እየጨመራችሁ ተዳችሁ ቁጥሩ ነው። በጣም አሳፋሪ ተግባር እየፈጸማችሁ ነው ያላችሁት። እውነት ለመናገር የቤተሰብን ስነ ልቦና አስቡት እስኪ። የለጋ ልጆቹን እድሜ እሱ በሚጠብቅበት ቤተሰብ በሚጠብቅበት ደረጃ ሳያገኝ እንዳው ደረጃውንም ተውትና በህይወት ኑሯችሁ እንኳን ተጎሳቁላችሁ ቢያያችሁ ደስታው ነው ቤተሰብ። እንደ ሞት ለዛውም በእጃችሁ እንደ ሞት እንዳይመጣብን እያለ ሰው ይፈራል እኮ። ሞትን በመፍራት ማምለጥ አይቻልም። ግን ሰው ላለመሞት ጥረት ያደርጋል፣ የሚችለውን ሁሉ ያደርጋል ላለመሞት ማለት ነው። እናንተ ደግሞ ጭራሽ በገዛ እጃችሁ ሞትን ጠርታችሁ መርዝ መጠጣት፣ ገመድ አንገት ላይ በጣም ልክ ያልሆነና አስነዋሪ ተግባር፣ በምንም ሳይድ አስነዋሪ የሆነ ተግባር ነው እየፈጸማችሁ ያላችሁት እና ከዚህ ተግባራችሁ እባካችሁ ተቆጠቡ። ወጣቶች እባካችሁ ለቤተሰቦቻችሁ አታሳዝኑ። ለሀገራችሁ ተስፋ የሚጣለው እናንተ ላይ ነው። የሀገር ህልውና ያለው ወጣቱ እጅ ላይ ነው። በምንም ሂሳብ ቢሆን ከወጣቱ እጅ አታልፍም። ወጣቱ ነው ሀገር ሊተካ የሚችለው በተለያየ መንገድ። ስለዚህ ሀገር ተረካቢ ወጣቶች ብዙ አስተዋጽኦ ታበረክታላችሁ ተብሎ ተስፋ የተጣለባችሁ ወጣቶች እንደው አጓጉል እድሜ ላይ እያላችሁ እንደዛ አይነት ነገር አካባቢያችሁ ላይ እናንተን የሚያስጨንቃችሁ ለእናንተ ምቾት ያልሰጣችሁ በቃ ዝቅ አደረገን ብላችሁ የምታስቡት ጉዳይ ካለ ተንቀሳቀሱ። እስኪ ወደ ሌላ ቦታ ሄዱ፣ ተውጡ፣ ችግር የለውም። ብትሄዱ በጣም ቢከፋ ሊገጥማችሁ የሚችለው ሞት ነው። ምክንያቱም ሞትን እናንተ በእጃችሁ ጠራችሁት አይደል? ግን በእጃችሁ ከምትጠሩት ደግሞ እንደው ብትሄዱ በጣም ቢከፋ ሊገጥማችሁ የሚችለው ሞት ነው። መጀመሪያውኑ ሞት ችግር የለውም ብላችሁ ስለወሰናችሁ ነው። ስለዚህ ከሞት የከፋ ነገር የለምና ብትንቀሳቀሱ ምንም የሚገጥማችሁ መጥፎ ነገር የለም። ከሞት የከፋ ነገር አይገጥማችሁም። ስለዚህ እባካችሁ ይህን መጥፎ ውሳኔያችሁን ወደዛ ትታችሁ በተሻለ የስነ ልቦና ጥንካሬ ራሳችሁን አግዙ፣ ቤተሰቦቻችሁን እርዱ።
ነገ የሚሰጣችሁን ነገር ምን ታውቃላችሁ? ፈጣሪ ለእናንተ የያዘው ነገር አለ። ዛሬ ምንም ነገር ስለሌላችሁ ነገ የላችሁም ማለት አይደለም። ከታች የተነሱ ሰዎች መውደቂያ የላቸውም። ምናልባት አየር በአየር የመጡ ሰዎች ናቸው ጎደሏቸው በኋላ ላይ ልክ የማይሆነው። ከታች የተነሳ ሰው ነው ጠንካራ ሰው። ወድቆ የተነሳ ሰው ነው ጠንካራ ሰው። የመውደቅን ባህሪ ያውቀዋል። ሲወድቅ ደግሞ እንዴት እንደሚነሳም ያውቃል። ከወደቀበት ተነስቶ የት መድረስ እንደሚችልም ጠንቅቆ ያውቃል። ስለዚህ እናንተ መውደቃችሁ፣ ዝቅ ያለ ቦታ መሆናችሁ ከዝቅተኛ ቦታ ተስፈንጥሮ ለመነሳት ለእናንተ ደግሞ ትልቅ ኃይል ነው የሚሆነው። ታሪካችሁ የሚጻፈው የሰው ልጅ መልካም ታሪኩ ከዝቅተኛ ደረጃ ሲነሳ ነው። የወደቀበትን አይረሳም። ትናንት የነበረበትን አይረሳም። ትናንትና ደዛ ዝቅተኛ ቦታ ነበርኩ፣ ተመስገን ዛሬ ከፍ ብያለሁ። ዛሬ ትልቅ ቦታ ነው ያለው። ትናንትና ያልነበረኝ ነገር ዛሬ አለ፣ ከኔ ጋር አለ። ደግሞ ወደፊት ከዚህ የበለጠ ጥሩ ነገር ይኖረኛል እያላችሁ ተስፋ የምታደርጉት በዛ ልክ ነው፣ ስትንቀሳቀሱ ነው። አንድ ቦታ ላይ ውሽቅ ብላችሁ ነገሮቹ ሲደራረቡባችሁ ተስፋ ቆርጣችሁ ወደ መጥፎ ስሜት ከምትገቡ አካባቢውን ለቀቅ ማድረግ። በመንገዳችሁ ላይ መልካም ሰዎች ሊገጥሟችሁ ይችላሉ። በየሄዳችሁበት መልካም ሰዎች ሊገጥሟችሁ ይችላሉ። ባረፋችሁበት ቦታ ላይ መልካም ሰዎች ሊገጥሟችሁና ለእናንተ አርአያነትን ሊያስተምሩ የሚችሉ እናንተም ነገ ደግሞ ያን መልካምነት እጥፍ ድርብ አድርጋችሁ የምትቀጥሉበትን አጋጣሚ ታገኙበት እድል ሰፊ ነው እና መንቀሳቀስን ልመዱ። በቃ አንድ ቦታ ላይ ሆናችሁ ዲፕሬሽን የሚያጠቃችሁ ከሆነ ነገሮቹ ሰላም አይሰጧችሁ፣ ምቾት የሚነሷችሁ ከሆነ መንቀሳቀስ በቃ ቢከፋ በጣም ከፋ ከተባለ ልትሞቱ ነው የምትችሉት። ተንቀሳቅሶ መሞት ይሻላል። ደግሞ አንድ ቦታ ተቀምጦ አቦኝ እንግዲህ አልጠቅምም አላገለግልም ብሎ መድኃኒት ከመጠጣት የከፋ ነገር የለም። ይህ ከአምላካችሁም ተጣልታችሁ ቤተሰባችሁንም ስነ ልቦናቸውን አበላሽታችሁ ከምትሄዱ እንደዛ ነው የሚሻለው። እባካችሁ አቅሜ በፈቀደ ይህንን መልእክት ለእናንተ ላድርስ ብዬ ነው። ወጣቶች ራሳችሁን ከመጥፎ ውሳኔዎች አርቁ። መንቀሳቀስ ልመዱ፣ ተንቀሳቀሱ። አካባቢያችሁ ላይ ግዴታ ቸክ ማለት አያስፈልጋችሁ። ተንቀሳቀሱ፣ ትለወጣላችሁ፣ ራሳችሁን ትቀየራላችሁ። ለሀገር ለወገንም መከታ ትሆናላችሁ። እርግጠኛ ሆኜ ነው የምነግራችሁ። ይሄንን ሻሎ